ማነስትልኝ አድማጮቻችን እንደምን አላችሁ? በዛሬው ዕለት ሰኔ 29 ቀን በአክሱም ከተማ የሚኖሩ ሙስሊሞች የጁማዓ ሶላትን በልዩ ጥበቃ እንዲሰግዱ ተደረገ። ከሰሞኑ እንደሚታወቀው በአክሱምና በአጎራባች ከተሞች ውጥረት መቀስቀሱ ይታወቃል። ለዚህ ውጥረት መንስኤው ደግሞ በአካባቢው የሚኖሩ ዜጎች መንግስትን ለመቃወም ሰላማዊ ሰልፍ ለማድረግና በተለይ በአክሱም ከተማ የሚኖሩ ሙስሊሞች የመስገጃ ቦታ ይሰጠን ብለው በመጠየቃቸው መንግስት ቦታውን ከመፍቀዱ በፊት የሙስሊሞችን ንብረት በመዝረፍና በማቃጠል ከቦታው ልናስወግዳቸው ይገባል የሚል እንደነበር ታውቋል። በተለይም ስብሰባው ማክሰኞ ዕለት የተደረገ ሲሆን ሌሊቱን ኔትወርክ በአክሱም አለመኖሩ በአጎራባች ከተሞች ስጋት አሳድሯል። በተለይም ከአድዋ ከሽሬና ከውቅሮ ያሉ ሙስሊሞች ወገኖቻቸውን ለመጠየቅ በጧት ነበር ወደ አክሱም ከተማ የደረሱት። የአክሱም ከተማ አንዳንድ የክርስትና እምነት ተከታዮችና ሙስሊሞች ከአክሱም 65 ኪሎ ሜትር ርቀት የሚገኘው ጫንጮ ማሰልጠኛ በመደወል በከተማይቱ ላይ የጸጥታ ስራ እንዲሰራ አዘዋል። በተለይም ሁኔታው ከተጋለጠ በኋላ ከፌደራል ከፍተኛ ባለስልጣናት በሁኔታው ላይ እንደተወያዩበትና በአክሱም ልዩ ጥበቃ እንደተደረገም ዜጎች ይናገራሉ። በትናንትናው ዕለት ሐሙስ ዕለት ከጧቱ 12 ሰዓት እስከ 4 ሰዓት ባጃጆች፣ ታክሲዎች፣ የንግድ መደበሮች ጸጥ ረጭ ያሉ ቢሆንም ከ4 ሰዓት በኋላ ልዩ ኃይል ወደ ከተማዋ መምጣቱን ተከትሎ አንጻራዊ ሰላም እንዳለ ይናገራሉ። የጸጥታ ኃይሉም ልዩ ፍተሻ ያደረገ ሲሆን ከዚያው ጋር ተያይዞ 8 ሰዎች በቁጥጥር ስር እንደዋሉና በተለይም ፎቶ ኃይሌ ናሽናል የሚባል ስቱዲዮ ውስጥ የተለያዩ ባነሮች ለሰላማዊ ሰልፉ የሚያገለግሉ መፈክሮች በቁጥጥር ስር መዋላቸው ታውቋል። ከመፈክሮቹ መካከል ህወሓት የትግራይ ህዝብ ነው፣ የትግራይ ህዝብ ህወሓት ነው፣ በአክሱም ሙስሊም አናውቅም፣ በአክሱም መስጂድ አይሰራም፣ አብይ አህመድ እኛን አይወክልም የሚሉ መሆናቸው ታውቋል። በተለይም ከሰልፉ ጀርባ ልዑል ዮሐንስና አለቃ ተስፋ የሚባሉ ባለስልጣናት እጃቸው እንዳለበት ተነግሯል። የአክሱም ሙስሊሞች እንደሚሉት ከሆነ አብይ አህመድ ከተመረጠ ወዲህ ሳይሆን ጥያቄውን ያቀረብነው ጥያቄው የኖረ ቢሆንም ለ27 ዓመታት ያክል ኢድ አል አረፋም ሆነ ኢድ አል ፈጥር ስናከብር በሚዲያ ሽፋን አይሰጠንም። አሁን ሶሻል ሚዲያው ስላገነነው እንጂ ጥያቄያችን የቆየ ነው ብለዋል። የአክሱም ሙስሊሞች ጥያቄያቸው እስከ መጨረሻው ድረስ ፍትህ እንዲያገኝላቸው ለመላው ኢትዮጵያ ጥሪያቸውን አቅርበዋል። ሌሎች ሰፋ ያሉ መረጃዎችን እንደደረሱኝ የማቀርብላችሁ ሲሆን ለዜናው ጥንቅር ታጠቅ ነበርኩ። ጁላይ 6 2018 ወይም በኢትዮጵያ አቆጣጠር ሰኔ 28 2010 ዓ.ም የአክሱም ሙስሊም ህብረተሰብ ያው በሰላም ሰግዶ ወደ የቤቱ እየሄደ ነው። አልহামዱሊላህ ረብል ዓለሚን ምስጋና ለአላህ ይገባው። በመላው ዓለም ያላችሁ የኛ ደጋፊና ሁሉ ሙስሊም ዛሬ ሰላቱ በሰላም ተጠናቆ ወደ የቤቱ እየሄደ ስለሆነ አልহামዱሊላህ እንለዋለን። ነገሩ እንደከሸፈም የመንግስት ኮሚኒኬሽን የአክሱም ዋናው ደህንነት ያሳወቀን መሆኑን በዚህ ጉን እንደማንዘናጋ